ዛሬ ያመጣችሁት ግሬድ ተለቋልና ውጤታችሁን አሳውቃችኋለሁ። እሺ ቲቸር። አንተ ፊት ለፊት የተቀመጥከው ልጅ ግን ፈተናውን ኮርጀ ስለሰራ ሙሉ ለሙሉ ግሬድ 0 እንዲሆን ተደርጓል። ስለዚህ አታልፍም ማለት ነው። አረ ቲቸር እኔ ምን አደረኩኝ? እኔ እኮ ኮርጀ አይደለም የሰራሁት። ዝም በል። እኔን ለመሸወድ እየሞከርክ ነው እንዴ? እንዴ አንተ ነህ እንዴ ቲቸር? እንተዋወቃለን እንዴ ልጄ? ያው ማርጀቷን መጣች። አሁንማ ብዙም አላስታውስም። አንተ ነህ ደግሞ ሰው ምረሳው? አታቀኝም እኔን? አሁን ያኔ 10ኛ ክፍል ግሬዴን 0 አድርገህ የጣልከኝ ተማሪ እኮ ነኝ። አንተ ሰነፉ ተማሪ ነህ፣ ለዛውም እዚህ መጥተህ ዶክተር የሆንከው። እሺ አሁን እሱን እንተውና ወደ ጉዳያችን ብንገባ ይሻለናል። እሺ ይሁን። እስቲ እንግዲህ ሳትማር እዚህ አትቀመጥ። እስቲ እንደው ምን ሆኜ ነው የመጣሁት ንገረኝ እስቲ። ያው የልብ ህመም ስላለብህ በመጀመሪያ የጭንቅላት ካንሰር እንዳይዝ የኩላሊት ንቅለ ተከላ እናደርግልሃለን። በዛም ደግሞ በድንጋጤ ሳቢያ ሌላ አካልህ እንዳይጎዳ የእግርህን ደግሞ እንዲቆረጥ እናደርገዋለን። ምን